ስም ወደ ማጋለጥ ቪዲዮዋቸውን ወደ መልቀቅና መሰል ነገሮች ልንሄድ እንችላለን። የመጠንቀቅ አለባቸው። የመጀመሪያው ስራችን ነው። ይቺን ድምፅ አድማጮች እንዲያደምጡት እጋብዛለሁ። የኢትዮጵያ የሴቶች ብሔራዊ ቡድን ላይ እየተሰማው ያለው ወሬ ምንድን ነው? በሚዲያቸው እንዳጋለጡት ከሆነ በኢትዮጵያ የሴቶች ብሔራዊ ቡድን ላይ በጣም ብዙ አሳፋሪ ጉዶች አሉ። እስቲ እናዳምጣቸው ምን እንደሚሉ። ሴት ለሴት ግንኙነት እንዳደረግሽ እዚህ ውስጥ እንዳለሽ አሁን እንደወጣሽ ነግረሽኛል አይደል? እዚህ ውስጥ ከማን ጋር አድርገሻለሽ? ብዙ ጊዜ ያሳለፍኩት ከቀጠሉ ግንኙነት ነበረኝ። መቻል እያለችም ከማን ጋር መቻል ነበረች? ሐዋሳ ነበረች። ሐዋሳ እያለች መቻል እያለች በቃ ሴት ለሴት ግንኙነት ትተዋወቃላችሁ ማለት ነው። እንግዲህ ልጅቷ እያወራችው ያለው ምንድን ነው? ሐዋሳ እያለች እንደምትተዋወቅ ነው የተናገረችው። ተጫዋቿን መቻል እየተጫወተች እያለ እንተዋወቅ ነበር ብላለች። እና በአሁኑ ሰዓት ግን ከዛ ነገር ውስጥ እንደወጣች ለሱም እንደረዷት ብዙ ሰዎች ነው የምትናገረው። ግን የሴት ብሔራዊ ቡድን ውስጥ እንደዚህ አይነት ሰዎች እንዳሉ እራሱ አንድ ሴት ነች የተናገረችው። ለጊዜው ማንነቷን አልተገለጸም። ነገ ተነገ ወዲያ እንግዲህ ማንነቷ ይገለጻል ብለን እናስባለን። ይህ ሆኖ የሚገኝ ከሆነ በጣም አሳፋሪ ድርጊት ነው። በጣም አሳፋሪ ነው። የሆነ ነገር መበጀት ያለበት ይመስለናል። የሆነ መልስ ያስፈልጋል እና በጣም ያሳዝናል። እንደዚህ ሆኖ የተገኘ ከሆነ ከኛ ብሔራዊ ቡድን የማይጠበቅ ነው። ጭራሽ የማይጠበቅ ነው። የበላይ አካላት እንግዲህ ይህንን ነገር በደንብ ተከታትለው እርምጃ እንደሚወስዱ ተስፋ እናደርጋለን። ምክንያቱም በሀገራችን በሕጉ መሰረት ክልክል እንደሆነ ይታወቃል። በባህላችንም እንደዚህ አይነት ነገር አልተለመደም። እንደዚህ አይነት ነገር የለም። በጣም የሚያሳዝን ነው እና ይህ እውነት ሆኖ ከተገኘ አሁን የወጣው አንድ ድምፅ ብቻ ነው፣ የአንድ ሴት ሪካርድ ነው እና ግርማቸው ያወጡትኝ። ነገር ግን ብዙ መረጃ ያለን ብለው ተናግሯል እና ያ መረጃ እስከሚወጣ እንግዲህ እንጠብቃለን። ነገር ግን እንደዚህ አይነት ነገር ብልግና የብሔራዊ ቡድኑን ስም በጣም የሚያጠለሽ የሚያበላሽ ሀገርንም ዝቅ የሚያደርግ ነው እና አፋጣኝ እርምጃ እንዲወሰድ እንላለን። እናንተ የምታውቁት መረጃም ካለ እባካችሁ በኢንቦክስ ላኩልኝ።